ምናልባትም የሰጠህ ካደጋ ሊከለክልህ ይሆናል ባይሰጥህ ኖሮ አደጋ ውስጥ ልትወድቅ ትችል ነበር ምናልባትም የከለከለህ ሊሰጥህ ይሆናል በመከልከሉ ውስጥ ላንተ ጸጋ ነው ጸጋችንን ቆጥረን ልንዘልቀው እንደማንችል አላህ እንዲህ ይለናል ወአታኩም ሚን ኩሊ ማ ሰአልቱሙሁ ወኢን ተዑዱ ኒዕመተ አላህ ላ ትሕሱሃ የጠየቃችሁትን ሁሉ ሰጣችሁ ብትቆጥሩት የኔን ጸጋ አትደርሱበትም የጠየቃችሁን ሁሉ ሰጣችሁ እኛ አይን ስጠን ብለን ጠይቀን ይሆን መተንፈስ እንድችል የመተንፈሻ አካሌን ጤነኛ አድርግልን ብለን ጠይቀነዋል አይ ወአታኩም ሚን ኩሊ ማ ሰአልቱሙሁ ማለት የሚያስፈልጋችሁን ነገር በሙሉ ለናንተ አደረገላችሁ ማለት ነው እንዲህ ስጠን ብለን ሳንጠይቀው ግን የመጠየቅም በላይ አስፈላጊ የሆኑ ነገሮችን አላህ ለኛ አድርጎልናል አለም ተረው አትመለከቱም እንዴ أن الله سخر لكم ما في السماوات وما في الأرض بسماياتنا بمدر يالن هلو لنانت يقرالاتشو مهنون أتملكتم من دي وأسبغ عليكم نعمه ظاهرة وباطنة بقلسم بوست ميالو سأقاوتشون لنانت أدرس اللاتشو أنبشبشاتشو عند وندم ولا جمعة تكست يادرق الليال كذا دول اللي تالو ديتنا اللي قالوا الحمد لله الله اندني اكمات له يازو يلم ይላል ይህ ስሜቱ በጣም ይገርመኛል ሁሌም ስላጣነው ነገር ብቻ ስለምናስብ ያለንን ብዙ ነገር እውቅና አንሰጥም ያለን ነገር በሙሉ ግን ከአላሁ ስብሓነሁ ወተዓላ የተሰጠነው ኒዕማዎቹን ማሰብ ስንችል ሙንዒሙን ያንን ኒዕማ የሰጠንን አላህ ማመስገን እንጀምራለን ወማ ቢኩም ሚን ኒዕመትን ፈሚን አላህ ምንም አይነት ጸጋ ይኑር ይሁን እናንተ ላይ ያለ ጸጋ ከአላህ ነው ይላል ጸጋው በሁለት መንገድ ሊመጣ ይችላል አንደኛው የፈለግነውን ነገር በመስጠት የሆነ ነገር እንፈልጋለን አላህ ይከፍትልናል ሁለተኛው የፈለግነውን ነገር በመከልከልም ጸጋውን ይገልጽልናል فعسى أن تحبوا شيئا فهو شر لكم وعسى أن تكرهوا شيئا وهو خير لكم والله يعلم وأنتم لا تعلمون إن أنت يمتودت قل لأن أنت مدفوع هنا لأن أنت ترو إن أنت يمتقلت لأن أنت قنترو هنا نقرال الله يقال إن أنت قنات تقوم بمكة الكلمست سأقاسل على مالتها